እናቴን ይሁት ጋይ እማ አረማ እማዬ እናቴ ናት። ያንቺን ጠረን አልረሳም ያንቺን ቃና አልረሳም ያንቺን ቃና አልረሳም እኔማ ያንቺን ፍቅር አልረሳም እስከ መቼ አልረሳም እንደ ዋዛ እናቴን ይሁት ጋይ እማ አረማ እማዬ እናቴ ናት። ያንቺን ጠረን አልረሳም ያንቺን ቃና አልረሳም እናት 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 አይ እናት አትጠገብም እኮ የምር ወላሂ አንዳንዴ እኛ የሆነ ነገር ሲኖረን ምንም አይመስለንም ማለት ስናጣው በጣም ይከፋናል እንጨነቃለን ምናምንና አሁን ሁላችሁም በእርግጠኝነት እናት ያላችሁ በእርግጠኝነት ያው አንዳንዴ ነው የምትደውሉት እንጂ ሁሌ አትደውሉ። ያው ሁላችንም እንደዛ ነንና አንዳንዴ ሳስበው በጣም ከባድ ነው። አንዘልቀውም በቃ ከፍለን አንጨርሰውም። የእናት ነገር በቃ አያልቅም። ያ አላህ አይ እናት አባትም በተመሳሳይ ነው። አባትም ለልጆቹ ይጥራል። በዚህ ልክ ክብር ለእናቶቻችን፣ ክብር ለእናቶቻችን። ለመጀመሪያ ጊዜ መነጽር ላይ አንድ መነጽር ሲደረግለት እናቱ ሲያይ ምን እንደሚመስል ተመልከቱ። እናቱ አያት። የሰላም ማሻአላህ ተመልከቱ። ለወንዶች ሙድ እየያዘች ነው እንዴት እንደሚያደርጉ ምናምን እያለች ከዛ ይሰራልሻል። ቆይ ሰራላት። ደግ አደረገሽ። እናንተ አይደል 24 ሰዓት እዚህ ተነቅፋችሁ